አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ጋይስ እስኪ በጥሞና ተከታተሉኝ። ስለ ሲድሮ መረጃ ልስጣችሁ። ሁላችሁም ቪዲዮን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ በጥሞና ተከታተሉኝ። እንግዲህ ፕሌይ ስቶር ላይ አጣ ነው እያላችሁ ነውና ምን ታረጋላችሁ? ፕሌይ ስቶር ላይ ትገቡና ሲድሮ አፕ ብሏችሁ ሰርች ታረጋላችሁ። ስታደርጉ ይሄው እዚች ጋር ይመጣላችኋል። አያችሁታ? ከታች ማለት ከታች እዚህ ጋር ሲድሮ ብሎ ይመጣላችኋል። እኔ ኦሬዲ እዚህ ጋር እንደምታዩት ኢንስታል ብሏል ስላወረድኩት ማለት። ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ፣ እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችን በሙሉ ኢንሳ ፓክ ያደርገዋል። በባለፈው ቪዲዮ ልብስ ለብሰሽ ያሳየኝ ያላችሁ ዛሬ ለብሼ ያሳያችኋለሁ። ልብሱ ሲለበስ ይሄን ይመስላል ማለት ነው። ስለዚህ ይህ ልብስ ከፈለጋችሁ 250 ሺህ ብር ከፍላችሁ ከኛ ተፍታ ማግኘት ትችላላችሁ። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ አነጋጋሪው የሲድሮ ጉዳይ እናነሳለን። የኢትዮጵያ ቲክታክ ነው። እንግዲህ ኢትዮጵያ የራሷ ቲክቶክ ፕላትፎርም አዘጋጅታለች ማለት ነው። ስለዛ በዝርዝር እናያለን። ሌላኛው ሲድሮ እና አዶናይ ምን ያገናኛቸዋል? ይህንንም በዝርዝር እናነሳለን። ሌላኛው አነጋጋሪ ጉዳይ የሴት ቁምጣ ሱሪ 250 ሺህ መሸጡ በጣም አነጋጋሪ ሆነዋልና እነዚህንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ መከታተል ነው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው። በተአምረኛ ሁኔታ እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። ሁላችንም ለረጅም ጊዜ በጣም በጉጉት ስንጠብቀው የነበረው የኢትዮጵያን ቲክቶክ ሊጀመር ነው። ይህንን ቪዲዮ የዛኔ ቲክቶክ በተጀመረ ጊዜ እኮ ቪዲዮ በሰራ ኖሮ እንደነንትና ሆን ነበረ ለሚሉት ጓደኞቻችሁ ላኩላል። ለረጅም ጊዜ ሁላችንም በጉጉት ስንጠብቀው የነበረው የኢትዮጵያን ቲክቶክ ሲድሮ በሚል መጠሪያ ስራ ሊጀምር። ታዲያም ሲድሮ በሀገራችን ገንዘብ ተከፋይ የምንሆንበትና እጅግ በጣም ታዋቂ መሆን የምንችልበትን እድል ይዞልን መጥቷል። ስልካችሁ ላይ ተአምር ሊፈጠር ነው። ይህን ሰምታችኋል። ሲድሮ አፕ እየመጣ ነው። ሲድሮ አፕ እንደ ቲክቶክ አይነት ፕላትፎርም ወደ ኢትዮጵያ ገበያ ሊቀላቀል ቀናት ቀርተውታል። ይህ ደግሞ ለሁላችንም እጅግ አስደሳች ዜና ነው። በኢትዮጵያ ውስጥ እጅግ ከፍተኛ ተከፋይ ሊያደርጋችሁ ሲድሮ አፕ እየመጣ ነው። ያልሰማችሁ እስቲ ስለ ሲድሮ አፕ የተወሰነ መረጃ ልስጣችሁ። ሲድሮ አፕ በኢትዮጵያን ባለሙያዎች የተሰራ ላይክ እንደ ቲክቶክ
አንድ ፕላትፎርም ሲሆን በዶላርም ሆነ በኢትዮጵያ ገንዘብ መከፈል የሚያስችል ለኢትዮጵያኖች የተሰራ እጅግ ዘመናዊ አፕሊኬሽን ነው። ለበርካታ ኮንቴንት ክሬተሮች አስደሳች ነው። ይህም ዜና ለአንተም አስደሳች ነው። ምክንያቱም ይህን ፕላትፎርም በመጠቀም በአጭር ጊዜ ተከፋይ መሆንና ሚሊዮነር መሆን ትችላለህ። ጋይስ እስኪ በጥሞና ተከታተሉኝ። ስለ ሲድሮ መረጃ ልስጣችሁ። ሁላችሁም ቪዲዮን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ በጥሞና ተከታተሉኝ። እንግዲህ ፕሌይ ስቶር ላይ አጣ ነው እያላችሁ ነውና ምን ታረጋላችሁ? ፕሌይ ስቶር ላይ ትገቡና ሲድሮ አፕ ብሏችሁ ሰርች ታረጋል። ስታደርጉ ይሄው እዚች ጋር ይመጣላችኋል። አያችሁታ? ከታች ማለት ከታች እዚህ ጋር ሲድሮ ብሎ ይመጣላችኋል። እኔ ኦሬዲ እዚህ ጋር እንደምታዩት ኢንስታል ብሏል ስላወረድኩት ማለት ዘን ጋይስ አፑን ካወረዳችሁት በኋላ አፑን በምትነኩበት ሰዓት ማለት ነው እዚህ ጋር እንደምታዩት ዌልካም ቱ ሲድሮ ይላል። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። በባለፈው ቪዲዮ ይህ ልብስ ለብሰሽ ያሳየኝ ያላችሁኝ ዛሬ ለብሼ ያሳያቸዋለሁ። ልብሱ ሲለበስ ይሄን ይመስላል ማለት ነው። ስለዚህ ይህ ልብስ ከፈለጋችሁ 250 ሺህ ብር ከፍላችሁ ከኛ ከርስ ጋር ማግኘት ትችላላችሁ። አንቺ እባክሽ 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 በጣም ከባድ የሆነ ፕሮግራም አለብኝ። በባለፈው ቪዲዮሽ እንዳየሁት ለለቅሶም ይሆናል ለትልልቅ ፕሮግራም ይሆናል ምናምን ብለሻልና ትልቅ ፕሮግራም አለብኝና ለዛ ፈለኩት እና ፕሊስ አድራሻሽን እንደተከታተላችሁት የሲድሮ ጉዳይ ሲድሮ የተባለው ፕላትፎርም እንግዲህ በቲክታክ ፎርም የመጣ ነው። ያም ባለቤትነቱ ኢትዮጵያዊ ነው ወይም ደግሞ የአዶናይ እንደሆነ ተነግሯል ማለት ነው። ያም ይሁን ያ ይህ ፕላትፎርም ገና ከመምጣቱ አይጠቅምም ብሎ መደምደም ጥሩ አይደለም። ተጠቅሞ ማየት ነው። እንግዲህ ቲክታክ በጣም ብዙ ሰዎች ጊፍት ያገኙትን እንኳ በቀጥታ ማግኘት የማይችሉበት ፕላትፎርም ነው። ይህ ፕላትፎርም ኢትዮጵያዊ ነው። ስለዚህ በቀላሉ ገንዘብ ሜክ ማድረግ የሚቻል ማውጣት የሚቻል ትራንስፈር ማድረግ የሚቻል ፕላትፎርም ነው። ባለቤትነቱም ኢትዮጵያዊ ነው። የአዶናይ ነው። አዶናይ የኔ ነው ብለዋል። ስለዚህ ዌልካም ብሎ መቀበል ነው እንጂ መቃወሙ ትክክል አይመስለኝም። ተቀብለን አይተን ብናይ ይሻላል የሚል ሀሳብ አለኝ። ሌላኛው የሴት ቁምጣ ሱሪ 250 ሺህ ተብሎ ተነግረዋል። በጣም ያሳዝናል። እንግዲህ ፓንት ነው የሚመስለው። ለአንድ ፓንት 250 ሺህ ዋጋ ማለት በጣም ያሳዝናል። እንግዲህ የዋጋ ንረቱን ራሳችንን እንዲጨምር እያደረግን ያለ ነው። እንዲህ አይነት ነገሮች ሲመጡ መቃወም ያስፈልጋል። አንደኛ ባህላችን ጋር የማይገናኝ ነው። ቁምጣ ነው፣ ቡጭቅ ነው። ኢትዮጵያዊነትን የሚጻረር ከኢትዮጵያ ባህል ውጭ የሆነ ልብስ ነው። እንዲህም ሆኖ ደግሞ ዋጋው 250 ሺህ በጣም ያሳዝናል። ስለዚህ እንዲህ አይነት ነገሮች ሲመጡ መቃወምና ባህላችንንም እንዲጠበቅ ማድረግ ኢትዮጵያዊነታችንን፣ እሴታችንን፣ የኢትዮጵያን ባህል ውብ የሆነውን የኢትዮጵያን ባህል እንዲጠበቅ ማድረግ ዋጋ ያለ አግባብ እንዳይንር እንዳይጨምር መከላከል ያለብን እኛ ራሳችን ነው ማለት እፈልጋለሁ። ስለተከታተላችሁ አመሰግናለሁ። ኮሜንት በዚህ ጉዳይ ኮሜንት ካላችሁ በኮሜንት ሴክሽን አስቀምጡልኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ይቆየን።